አቶ ታዬ የህግ ባለሙያ ናቸው። ህግ ተማሪ በህግ እንትን ምሩቅ ናቸው። ፖለቲከኛም ናቸው። ሲናገሩም የተረጋጋ እንትን ነበራቸው። አሁን ግን በጥላቻ ላይ በአንድ ሰው ጥላቻ ላይ በዶክተር አብይ ላይ የተመሰረተ እንትን ያደረጉትና ይሄ ብዙ ልክ መሆኑን እንትን አይለኝም። ቃለ መሃላ የፈጸመ ሰው እንደዚህ መናገር አለበት ወይ የሚያሰኝ ነገር ነው። ኢቭን አሁን የተናገሩት በጣም የወጣለት በጣም ግልጥልጥ ያለ ጥላቻና ብቀላ ላይ የተመሰረተ ነው። ይሄ የሚታወቅ ነገር ነው። በመጀመሪያ ደረጃ ይሄ እኮ በአገር ክህደት ነው። ይሄ አሁን አገሬን አልክድም ነው፣ ህገ መንግስቱን አስከብራለሁ ነው። አንድ ሰው ቃለ መሃላ በህዝብ ተወካዮች ፊት ወይንም ደግሞ በዳኛ ቃለ መሃላ የሚፈጽመው በዚህ አይነት ነውና አንደኛ ኢንተርቪው የሚያደርገውም ሰው ዶክተር ነው። ዶክተር እኔ እንጃ አንዳንድ ፕሮፌሽናሎች የሜዲካል ፕሮፌሽናሎች አሉ። አሁን ዩቲዩብ ከፍተው ያንን ብቻ በፕሮፌሽናቸው ለሰዎች እንትን የሚሉት ጥያቄ እየተቀበሉ ሰዎች የሚያስተምሩ አሉ። ፕሮፌሽናሎች ምንድነው የሜዲካል ዶክተሮች እኔ አውቃለሁ። አንድ ፒኤችዲ የተሸከመ ሰው ዶክተር ሆኖ ዩቲዩብ ከፍቶ ዩቲዩብ ላይ ቁጭ ብሎ ስለ ፖለቲካ ማውራት ብቻ ሳይሆን ስለ አንድ ሀገር መሪ 24 ሰዓት ቢቻል 24 ሰዓት ቢያወሩ 23 ሰዓት ተኩሉን ስለ ዶክተር አብይ ነው የሚያወሩት እና አብይ ያሉ ነው ኤቭሪዴይ እና ይሄ ራሱ ከአንድ ሰው ከተማረ ሰው የሚጠበቅ ነው ወይ? እና ምንድነው ትርፉስ ምንድነው የሚያመጡት? የዩቲዩቡ እንትን አንዱ ዶክተር መልኬሳ ይባላል። የመንግስት አካል የነበረ ከዛ ከመንግስት እንትን ወጥቶ ሚኒሶታ የሚኖርና ለተቀን ባገኘው አጋጣሚ የዶክተር አብይን ስም ያጎደፈ የኖረ ላለፉት 3 ይሆናል መሰለኝ እርግጠኛ ነኝ እንደዚህ ሲያደርግ የነበረ ያ ውጤት ምንም አላመጣም። ያለ ውጤትም እንዳላመጣ ያወቀ አቶ ታዬ እሱ ራሱ ሚኒስቴር ሆኖ ሲጸየፋቸውና ሲመክራቸው የነበሩትን ሰዎች ተቀላቅሎ ዛሬ ደግሞ እሱ ማሜተኛ ሆነዋልና ይሄ አሁን በምንድን ነው የሚለየው? ይሄ ሰውዬ